ጤና ይስጥልኝ። ዛሬ ስለ አንድ ሁላችንንም በውስጣችን ስለሚያሳምመን ነገር ግን በግልጽ ብዙም ስለማናወራው ጉዳይ እናውራ። እስኪ ያስቡት፣ የሆነ የቅርብ ጓደኛችሁ ሰርግ ላይ መገኘት አልፈለጋችሁም እንበል፣ ወይም ደግሞ አቅማችሁ የማይፈቅደውን ነገር እንድታደርጉ ሰው ጠየቃችሁ። በውስጣችሁ አይሆንም ወይም እምቢ ለማለት እየፈለጋችሁ ነገር ግን ሰው ምን ይለኛል በሚል ስጋት ብቻ እሺ ብላችሁ ታውቃላችሁ? ይህ ሌሊት 9 ሰዓት ላይ ተኝታችሁ ያኔ እንዲህ ባልኩ ኖሮ እያላችሁ አእምሯችሁ ውስጥ የምታጫወቱት ፊልም በስነ ልቦናው ዓለም የይሉኝታ እስራት ይባላል። ይህ ቻናል መስታወት ነው። እኔ እዚህ የተገኘሁት ዝም ብዬ ላጽናናችሁ ሳይሆን እንደ አንድ ባለሙያ በህይወታችሁ ውስጥ ያሉትን ስውር ስነ ልቦናዊ ስብራቶች በሳይንሳዊ መነጽር እንድንተነትናቸው ነው። ዛሬ ይሄ የይሉኝታ ስሜት ከምን እንደሚመጣ፣ ለምን በብዙዎች ዘንድ እንደሚጠናከርና እንዴትስ ከዚህ እስራት መውጣት እንደምንችል በጥልቀት እንመለከታለን። ይሉኝታ ዝም ብሎ ባህላዊ ጨዋነት አይደለም። ይሉኝታ በስነ ልቦናዊ ትርጓሜው የሌሎችን ፍላጎት ከራስ ፍላጎት በላይ የማስቀደም የግዴታ ስሜት ነው። ይህ ስሜት ልክ እንደ ሰንሰለት ህይወታችሁን አስሮ ይዘዋል። ብዙዎቻችን ስኬታማ ለመሆን ስንሮጥ፣ ማህበራዊ መሰላሉን ለመውጣት ስንጥር ሳናውቀው የገነባነው ትልቅ ግንብ አለ። እሱም የሰው ይሁንታ ግንብ ነው። በተለይ በሀበሻ ማህበረሰብ ውስጥ ሰው ምን ይላል የሚለው ጥያቄ ከህሊናችን በላይ ዳኛ ሆኖ ተቀምጧል። ይህ ስሜት በስኬታማ ሰዎች ላይ ደግሞ የከፋ መልክ ይይዛል። ለምን መሰላችሁ? ምክንያቱም ስኬታማ ስትሆኑ ሰውን አይሆንም ወይም እምቢ ማለት እንደ ትዕቢት ሊቆጠርብኝ ይችላል ብላችሁ ስለምትሰጉ ነው። በዚህ ምክንያት የራሳችሁን ስሜትና ፍላጎት እየቀበራችሁ የሌሎችን ኑሮ መኖር ትጀምራላችሁ። ይህ ክፍል የይሉኝታን ምንነትና በውስጣችን የሚፈጥረውን ስውር ስቃይ በዝርዝር የምንፈትሽበት ይሆናል። ይሄ ይሉኝታ የምንለው ነገር ዝም ብሎ የባህል ጉዳይ ብቻ አይደለም። እንዲያውም በጥልቅ ሲታይ በውስጣችን ካለ የደህንነት ስጋት ጋር ይገናኛል። የስነ ልቦና ባለሙያዎች እንደሚሉት ብዙዎቻችን የምንኖረው በሌሎች ሰዎች እይታ ውስጥ ነው። ይህ ደግሞ ሶሻል ኮምፓሪዝን ቲዮሪ ወይም የማህበራዊ ንጽጽር ንድፈ ሐሳብ ከምንለው ጽንሰ ሐሳብ ጋር ይያያዛል። ይሄውም ራሳችንን ከሌሎች ጋር እያነጻጸርን ተቀባይነት አለኝ ወይ ብለን የምንጨነቅበት መንገድ ነው። ልክ በማህበራዊ ሚዲያ ላይ የምናየው የሰዎች ምርጥ ህይወት እኛን ዝቅ አድርጎ እንዲሰማን እንደሚያደርገን ሁሉ ይሉኝታም በሰዎች ፊት የምናሳየው አቀራረብ ወይም ትወና ከእውነተኛ ማንነታችን በላይ ትኩረት እንዲያገኝ ያደርገዋል። በተለይ በስኬት ማማ ላይ ላላችሁ ሰዎች ይህ ሁኔታ ወደ ኢምፖስተር ሲንድሮም ወይም የብቃት ማነስ ስሜት ይመራል። ስኬታማ ትመስላላችሁ፣ ነገር ግን በውስጣችሁ ሰዎች እውነተኛ ማንነትን ቢያውቁ ይንቁኛል የሚል ስጋት አለባችሁ። ይህ ስጋት ደግሞ ጭንብል እንድታጠልቁ ያደርጋችኋል። በስነ ልቦና ይሉኝታ ከሶሺዮትሮፒ ጋር ይያያዛል። ሶሺዮትሮፒ ማለት አንድ ሰው ለሌሎች ሰዎች ፍላጎትና ለጥገኝነት ያለው ከፍተኛ ተጋላጭነት ነው። እንዲህ አይነት ሰዎች የራሳቸውን ዋጋ የሚለኩት ሌሎች ለነሱ ባላቸው አመለካከት ነው። ለምሳሌ አንድ ስኬታማ ነጋዴ ለዘመድ አዝማድ ገንዘብ ሲሰጥ በእርግጥ መርዳት ፈልጎ ሳይሆን ካላደረኩት ስሜ ይጠፋል በሚል ስጋት ከሆነ ያ ሰው በይሉኝታ እስር ቤት ውስጥ ነው። ይህ ደግሞ በአእምሯችን ውስጥ ያለውን የአሚግዳላ ክፍል ያነቃቀዋል። አሚግዳላ ለስጋት ምላሽ የሚሰጥ የአእምሮ ክፍል ሲሆን ማህበራዊ ተቀባይነት ማጣትን እንደ አካላዊ ህመም ይቆጥረዋል። ለዚህ ነው ሰውን አይ ወይም ደግሞ እምቢ ስንል ልባችን የሚመታው፣ ላብ የሚወጣንና የጥፋተኝነት ስሜት የሚሰማን። ይህ ሳይንሳዊ እውነታ የሚያሳየው ይሉኝታ ከባህል በላይ የአካልና የአእምሮ ስርዓታችንን የሚቆጣጠር ኃይል መሆኑን ነው። ለመሆኑ ይሄ ስሜት ከየት ነው የመጣው? ብዙ ጊዜ መሰረቱ ያለው በልጅነታችን አስተዳደግ ውስጥ ነው። ለምሳሌ በልጅነታችሁ ወላጆቻችሁ ጎበዝ ልጅ የሚሏችሁ እነሱ የሚሉትን ብቻ ስታደርጉ ከሆነ አእምሯችሁ ፍቅርና ተቀባይነት የሚገኘው ሌሎችን በማስደሰት ብቻ ነው የሚል መደምደሚያ ላይ ይደርሳል። ይህም ወደፊት በሰው መሃል ስትሆኑ የራሳችሁን ፍላጎት እንድትረሱ ያደርጋችኋል። ልክ በ1960ዎቹና በ70ዎቹ እንደነበረው አስተዳደግ ልጆች የራሳቸውን ችግር በራሳቸው እንዲፈቱ ሲገደዱና በስሜት የሚደርስላቸው ሲያጡ እርዳታ መጠየቅ አያስፈልግም ወይም ፍላጎቴ ለሰው ሸክም ነው የሚል የተሳሳተ ግንዛቤ ይይዛሉ። ይህ ደግሞ በሂደት ከመጠን ያለፈ ራስን ወደ መቻል ወይም ደግሞ ሃይፐር ኢንዲፔንደንስ ይመራል። እኔ ችግር የለብኝም ሁሉንም ነገር አሳካለሁ የሚል ጭንብል እናጠልቃለን። በሀበሻ ማህበረሰብ ውስጥ ሚስጥር ጠባቂነት እንደ ትልቅ ስነ ምግባር ይታያል። የቤትን ችግር ለሰው አታወራ ተብለን ያደግነው። ይህ አስተሳሰብ በልጅነታችን ውስጥ ስሜትን መደበቅ እንድንለምድ አድርጎናል። ስኬታማ ስንሆን ደግሞ ይህ ሁኔታ ይባባሳል። እሱ እኮ ሀብታም ነው ምን ይጎድለዋል የሚል የሰዎች ግምት ስላለ ያለብንን ጭንቀትና ብቸኝነት ለማንም መናገር አንችልም። ይህ ከትውልድ ትውልድ ሲተላለፍ የመጣ ትራውማ ይባላል። ወላጆቻችን በችግርና በጦርነት ወቅት በነበራቸው የመረረ ህይወት ውስጥ ስሜት ቅንጦት ነበር።
ለህልውና መታገል ዋነኛው ግብ ነበር። እኛም ያንን ህልውናን የማስጠበቅ ስነ ልቦና ወርሰን አሁን ሰላማዊ ህይወት ውስጥ ብንሆንም አእምሯችን ግን አሁንም ሰውን እንዳናስቀይም ሁሌም ዝግጁ እንድንሆንና ራሳችንን እንድንሰውር ይገፋፋናል። ታዲያ ከዚህ ስርዓት ለመውጣት መፍትሄው ምንድን ነው? የመጀመሪያው እርምጃ እውነተኛ መገኘት ነው። ይኸውም በሰዎች ፊት የምናሳየው ማስመሰል ሳይሆን እውነተኛ ስሜታችንን ለማሳየት ድፍረት ማግኘት ነው። ይህ በአንድ ጀንበር የሚመጣ አይደለም። በትንንሽ ነገሮች አይሆንም ወይም ደግሞ እምቢ በማለት የሚጀምር የተገኘ ደህንነት ነው። እናም የመስታወት ዘዴን ተጠቅማችሁ ራሳችሁን ተመልከቱ። መስታወት ፊት ቁሙና ራሳችሁን ጠይቁ። ዛሬ ያደረግኳቸው ነገሮች በእርግጥ የኔ ፍላጎቶች ነበሩ ወይስ ለሰው ብዬ ያደረግኳቸው ናቸው? መልሱ ሁለተኛው ከሆነ መስመር ማስመር መጀመር ይኖርባቸዋል። መስመር ማስመር ማለት ሰውን መጥላት ማለት አይደለም። ይልቁንም ለራስ ክብር መስጠት ማለት ነው። ሰዎች በእኛ ስሜት ላይ ያላቸው አመለካከት የእኛ ኃላፊነት እንዳልሆነ መረዳት አለብን። እስኪ ራሳችሁን ጠይቁ። አሁን የምታደርጓቸው ነገሮች በሙሉ በእርግጥ እናንተ ፈልጋችሁት ነው ወይስ ሰው ምን ይለኛል በሚል ስጋት? የራሳችሁን ህይወት ለመምራት የሌሎችን ይሁንታ መጠበቅ የለባችሁም። ምክንያቱም እውነታው ይሄ ነው። አብዛኛው ሰው ስለ እናንተ የሚያስበው እናንተ እንደምትጨነቁት ያህል አይደለም። በስነ ልቦና ሕክምና ውስጥ ራዲካል ኦነስቲ የሚባል ጽንሰ ሐሳብ አለ። ይህም ለራስህና ለሌሎች ያለህን እውነታ ያለ ፍርሃት መናገር ነው። አሁን ይህንን ለማድረግ አቅሙ የለኝም ወይም ይህ ነገር ደስ አይለኝም ማለት መለማመድ አለባችሁ። ይህን ስታደርጉ መጀመሪያ አካባቢ ብቸኝነት ሊሰማችሁ ይችላል። ምክንያቱም በእናንተ እሽባይነት ተጠቃሚ የነበሩ ሰዎች ይርቋችኋል። ነገር ግን የሚቀሩት ሰዎች የእናንተን እውነተኛ ማንነት የሚወዱ እውነተኛ ወዳጆች ብቻ ይሆናሉ። የይሉኝታ እስራት የሚበጠሰው በድፍረት እንጂ በምኞት አይደለም። ዛሬ የምናሳየው እውነተኛ ማንነት ነገ የምንኖርበትን ሰላማዊ ህይወት ይወስነዋል። አስታውሱ፣ እናንተ የሌሎች ሰዎች ፕሮጀክት አይደላችሁም። እናንተ የራሳችሁ የህይወት ባለቤት ናችሁ። ይህ ሐሳብ ለእናንተ ትርጉም ከሰጣችሁና በውስጣችሁ ያለውን ይሉኝታ ሰብራችሁ የራሳችሁን ህይወት መኖር ከፈለጋችሁ ይህን ቻናል ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በሚቀጥለው ጊዜ በሌላ ርዕስ እስከምንገናኝ ድረስ ራሳችሁን በመስታወት ውስጥ በግልጽ ተመልከቱ። የዛሬው ትንታኔ እዚህ ላይ ያበቃል። ሰላም ሁኑ።